የእኛን ኦዲየንስ በጣም ስለሚወዱ ነው። እኔ እንጃ ይለዩብኛል። እኔ የእኛ ኦዲየንሶች በጣም ነው የሚገርሙኝ እና በቃ ስለሚወዱን ነው እንደዚህ በጣም እንድንጣመር የሚፈልጉት። ግን ያው ሁሉም ነገር ሊሆን የሚችለው እግዚአብሔር ሲል ብቻ ነው። አዲሱን አመት ከእናንተ ምን እንጠብቅ? ከሴት ይጀምር። ወደ እኔ የምታዝብረው ነገር ግን ማዞር አይደለም፣ ቅድሚያ እየሰጠሽ ነው። ኦኬ እሺ፣ ቴንክ ዩ። መከራከር ትወጃለሽ? አይ አልወድም። አዲሱን አመት እንግዲህ ያው ከእግዚአብሔር ጋር ጥሩ ጥሩ ስራዎችን ለኦዲየንሶቻችን እናቀርባለን ብለን እናስባለን። እንግዲህ ያው ኦዲየንሶቻችን የሚያስደስቱ የሚያዝናኑ፣ ያው የኛ ኦዲየንሶች ብዙ ኃላፊነት ያለባቸው ናቸው። ባይዞ ብዙ ጭንቀት ያለባቸው፣ ብዙ ስራ ያለባቸው እና በእኛ ነው የሚዝናኑት። ገባክ? በእኛ ነው በቃ የሆነ እረፍት የሚያገኙት ምናምን እና እሱ ነገር እየበለጠ እንድትሰራ ያደርግሃል። ጥሩ ጥሩ አዝናኝ ነገሮችን ይዘህ እንድትቀርብ ያደርግሃል። እና የአዲሱ አመት እቅዳችን እንግዲህ ጥሩ አዝናኝ የሆኑ ቪዲዮዎችን እየያዝን እነሱን የማዝናናት የማስደሰት በቃ ከድካማቸው ከጭንቀታቸው እርፍ እንዲሉ እንደዛ ቀን በቀን ብንመጣ የምር ያስፈልጋቸዋል። የማዳም ጩኸት አለ ምናምን እንደሰማሁት ከሆነ በጣም እንትን ይሏቸዋል ምናምን ነገር እና ቻሌንጅ አለባቸው። ከስንት አንድ ቻንስ ነው ጥሩ ቤት የሚያገኙት ምናምን ነገር እና እኛን እንትን ማያቸው ማለት ብዙ ነገር የምናስረሳቸው ያለባቸውን ቀዳዳ እንዲረሱት እንኳን የምናደርገው በእኛ ስንመጣ ምናምን ይዝናኑበታል ነው እና ከቻልን ቀን በቀን ደስ ይለኛል። ስለዚህ እንግዲህ በቀጣይ ከ2017 በኋላ 365 ቪዲዮዎች ሰርተው ለእናንተ ይቀርብላቸዋል ማለት ነው። እንደ ፈጣሪ ፍቃድ ሞክራለን። ሰላም ከሆንክ ጤና ከሆንክ ችግር አለ ይቻላል። በቪዲዮ ኮል ምናምን ያወሯቸው ሰዎች ነበሩ እና በዓል ሲሆን በጣም ይደብራቸዋል። እዛ ሪል አብዛኛው ጋር ያለ ነገር ነው ይመስለኛል። ይሄ ነገር ቤተሰብ ጋር የለም። የቪዲዮ ምናምን የለመድከው ነገር ይቀርባል ነገር እና በዚህ አጋጣሚ እንዴት ብዬ ልንገራችሁ፣ ይከብዳል። የምር በጣም ይከብዳል። በቃ በሰላም ይህንን ቀን እንድታሳልፉ ፈጣሪ ይርዳችሁ ነው። በጣም አስፈላጊው ቀን ነው። በዓልን ከቤተሰብ ጋር ማሳለፍ በጣም ይሄንን እንጃ በጣም ቻሌንጅ ላይ ናቸው። በዚህ ሰዓት ሚናፍቅ ነገር ቢኖር ከቤተሰብ ጋር በዓልን ማሳለፍ ነው እና በተለይ አዲስ አመት ሲሆን እና ቤተሰቦቻችን ምን ልበላቸው ፈጣሪ በቃ ይህን ቀን የትኛውን በዓል ቀን እንዳይመልጣችሁ ያርጋችሁ። በቃ እግዚአብሔር አምላክ በሰላም ወደ ሀገራችሁ አምጥቶ ከሚወዷቸው ቤተሰቦች ጋር የሚያሳልፉበትን ጊዜ እግዚአብሔር ያምጣላችሁ። በዚሁ አጋጣሚ በጣም ነው የሚወዳችሁ። ብሩክ ወደ አንተ ልታለው አበባ ዙረት አካል ያዋ በደምብ ሁላ ምን ወር ላይ መሰለህ ሜቢ ከአንድ ወር በፊት ነበር የምናስለው ስል እና በቃ እንዳይበላሽብን ወንበር ስር ምናምን ደብቀን በቃ ለምን ሉ ገዝተን ምናምን የለም ደስ ነበር በእናትህ። አሁን እኔ እንጃ አሁንማ ከስሯል ሁሉ። አሁን የሚሰጥ ራሱ እንዳለ ይመስለኛል። ሁላ ፕሪንት አስደረገው የሚያመጡ ስዕል አበባ ራሱ ቢያመጡ አይመስለኝ የሆነ ሰው ፎቶ ቢያመጡ ነው ይመስለኝ። በተለይ አበባ የዘውን ስንት 400 ብር ይላል። ማዛ ነው አሁን 100 ብር ስሰጠው ራሱ አሁን ቀዝቅዟል እንደ ድሮ። 2017 ለእኛም ይህን ቪዲዮ ለሚመለከቱ እንዲሁም ለመላው ኢትዮጵያውያን ምኞታችሁን ግለጹ። መላው ኢትዮጵያውያን እንዳለ ሁላችንም ማለት ነው እና 2017 የሰላም የፍቅር የደስታ የመተሳሰብ በቃ ከውስጣችን ክፋት ምንም ነገር ጠፍቶ ቂም ምናምን ጠፍቶ የሚገርም አመት ይሆንልን ሁላችንም። አሜን። የምንዋደድበት የምንተሳሰብበት አመት ይሆንልን። ምክንያቱም ስንተሳሰብ ሁሉም ነገር የሚሆነው አንተ ጋ የጎደለው እኔ ጋ ሊኖር ይችላል ምናምን ነገር እና ስንተሳሰብ ፒስ ነው ሁሉም ነገር እና በጣም የሚገርም አመት ይሁንላችሁ። ለሁላችሁም ያሰባችሁበት የሚሳካበት አመት ይሁን። በቃ እናንተ ጋር ጭንቀት አይረስ መላው ኢትዮጵያውያን ማለት ነው። አብዞ ውጭ ሀገር ያላችሁ ሰዎች በሰላም ለሀገራችሁ ያብቃችሁ እና እንደኛ ከቤተሰብ ጋር ተሰባስባችሁ የሚገርም የበዓል ጊዜ እንድታሳልፉ ፈጣሪ ይርዳችሁ። እኔም እንግዲህ ሁላችሁም የኢትዮጵያ ሕዝብ በሙሉ ያው መልካም አዲስ አመት ይሁንላችሁ ላለሁኝ እና ያሰባችሁት ያቀዳችሁት
ያለማችሁትን የምትኖሩበት እንዲሆንላችሁ መልካም ምኞቴ ነው። የእውነት ያላሰብከውን መኖር ይከብዳል ባይዘይ ማለት ነው። እና ያው አንዳንዴ ያላሰብከውንም እየኖርክ ባይዘይ ጥሩ ነገር ታገኛለህ። ያላቀድከውን እየኖርክ ግን ደስ የሚለው ደግሞ ያቀድከው ተሳክቶልህ ያሰብከው ሆኖልህ ስትኖር ደስ ይላል። እና አዲሱ ዓመት በቃ እንደዛ እንዲሆንላችሁ መልካም ምኞቴ ነው። መልካም በዓል ይሆንላችሁ እላለሁ። በጣም ደስ የሚል ጊዜ ነው ያሳለፍነው። በዚህ አጋጣሚ ብሩክ በጣም አድርጌ አመሰግናለሁ ከሀይሚ ጋር ስላስተዋወቅኝ። እንዲሁም አለኝ ቤተሰቦቼ የሚፈልጉት ነገር ስለሆነ ቃሌን ያከበርኩት እሷም አላሳፈረችኝ። እሺ ብለሽ ስለመጣሽ አዲስ ዓመትን በአዲስ ጉዞ ስለጀመርነው በጣም አድርጌ አመሰግናለሁ። በመጨረሻም ማመስገን የምትፈልጉት ሰው ካለ እድሉ ልስጣችሁ። በመጀመሪያ እንግዲህ የፈጠረኝን እዚህ ያደረሰኝ ከብዙ ነገሮች የጠበቀኝ እግዚአብሔርን ነው የማመሰግነው። የምሬን ነው። ብዙ ነገሮችን ነው ያለፍኩት እንዲህ ማላወራው ማለት ነው። እና እግዚአብሔርን እንዲህ እኔ እንጃ ከቃላት በላይ ነው እሱ ለእኔ የሆነልኝ ማለት ነው፣ ያደረገልኝ የጠበቀኝ እና እሱን በጣም ነው የማመሰግነው። እና ደግሞ በቃ ውድ የሆኑ እነዚህን የመሰሉ ቤተሰቦችን የሰጠኝ እግዚአብሔር ነው እና በጣም ነው የማመሰግነው እግዚአብሔርን። በመቀጠል ደግሞ ኦዲየንሶቼን በጣም አመሰግናለሁ፣ ቤተሰቦቼን በጣም አመሰግናለሁ እና አንተን አመሰግናለሁ። ያው አንተም ደግሞ አክብረህ ስለጠራኸኝ በጣም ነው የማመሰግነው። እኔም ከልብ አመሰግናለሁ። እድሉ ልስጥ ቀጥል። በቅድሚያ ለድንግል ማርያም ልጅ የኢየሱስ ክርስቶስ ክብር ምስጋና ይገባው። ማለት ብዙ ነገር ያሳካልን አመት ነው የአመት እና 100 ሺህ የሚገባንበት አመት ነው። ፍሌ በተንም የተሰጠን አመት ነው። ስኬት አመት ነው ይህ አመት። 100 ሺህ ከባድ ነው ታውቃለህ። በመቀጠል ደግሞ ውድ ቤተሰቦቼን በውጭ በሀገር ውስጥም ሁሉም ማለት ነው ቤተሰቦቼን እና እኔ ጋር የወለደችኝ እናቴን፣ ወንድሞቼን፣ ጓደኞቼን፣ የሰፈር ጓደኞቼን እንዳለ አብረውኝ ያሉትን ሀይሚዬ፣ ሀሰን፣ ኖቤል፣ ማርክን፣ ቤካን ልቀጥል ሄለንን ስማቸውን ጠቅሶ